ሜ ዛሬ የምናየው እንዴት ፖፖ ላይ የሰራነውን ገንዘብ ወይም ከፖፖ ላይ ያገኘነውን ገንዘብ እዚች ጋር ያለችውን እቺን 656,000 ወይም ወደ ኢትዮጵያ 8,000 ብር አካባቢ የተገኘችውን እንዴት ማውጣት እንደሚቻል ላሳያችሁ። ራሷን ነካለሁ። እኔ ወደ ሌላ ፖፖ አካውንት አወጣዋለሁ። ከዛ ዊዝድሮ የምለውን ብቻ በመጫን እዚህ ጋር ምን አደርገዋለሁ? ዊዝድሮ ነው እለዋለሁ። ምን ያህል ማውጣት እንደምፈልግ ደግሞ ጎቱ ኮምፕሊት ነው ያለኝ። እዚች ጋር መጥቼ ሰብሚት፣ ይሄ ትክክለኛው ነው። ትክክለኛ መሆኑን ካረጋገጥኩኝ በኋላ መጨረሻ ላይ የምጠይቀኛል። እስቲ ወይ ሙሉን አወጣለሁ ወይ ደግሞ የተወሰነውን አወጣለሁ። እኔ አሁን ግን ማውጣት የምፈልገው ሙሉን ነው። $65 ከ64 ሳንቲሙን አወጣለሁ። ካልሆነ ደግሞ ምን አደርጋለሁ? እዚህ ጋር $20ን ብቻ ወደዛ ዊዝድሮ በማድረግ $20ን ይኸው ጻፍኩኝ። ከዛ ወደ ታች መጥቼ ሰብሚት የምትሏን በመጫን ቀጥታ ምን አደርጋለሁ? ኮንፊርም የምትሏን እጫናለሁ። መጨረሻ ላይ ምን ይጠይቀኛል? እኔ ፒን ይጠይቀኛል ማለት ነው። የፖፖይን ፒኑን ከሞላውኝ በኋላ ስንት ዶላር ቀራልኝ? $45። ከዛ በመጨረሻ እንዴት ይሆናል? ሪካርድ ጋር ሄጄ ላሳያችሁ። ሪካርድ ጋር ከሄድኩኝ በኋላ ይኸው $20 ወጪ አድርገታል። $10 ደግሞ ሰክሰስፉል ዊዝድሮ ሆነዋል። ይህ ሁሉ ከዚህ በፊት ሲያወጣ የነበራቸው ናቸው እና እንደዚህ ይሄን ይመስላል። ከዚህ በፊቶቹን እንዳለ አጠቃላይ ሳሳያችሁ እንዲህ $20፣ $30፣ $10 እስቲ ታች አሁንም እንሂድና ይኸው ሁሉንም በየቀኑ የሚያወጣቸውን 20፣ 30፣ 10፣ 9 ከምናምን ሁሉንም ያሳየናል። ወደ ላይኛው እስቲ ልመለስ። $30 እንደዚህ በቃ እኔ በየጊዜው የሚያወጣቸውን እንዲህ ያሳየኛል። እናንተም እንደዚህ ሰርታችሁ በጣም አሪፍ ገቢ ማግኘት ከፈለጋችሁ ኮንታክት ልታደርጉኝ ትችላላችሁ። በየት በኩል ነው የምታገኙኝ? በሃርቦር ሚዲያ ኔትወርክ በፌስቡክም ይሁን በቴሌግራምም ይሁን በኢንስታግራም፣ ትዊተር፣ በዩቲዩብም ዩቲዩብ ቻናሌ ላይም ልታገኙኝ ትችላላችሁ። የኔ አይዲ ደግሞ ይሄ ነው 25443245 ወይም ደግሞ 2590 6592 2590 6592 በዚህ በሁለቱም አካውንት ሃርቦር ሚዲያ ኔትወርክ ማግኘት ትችላላችሁ። አፍሪ ኤጀንትም ይሁን ሃርቦር ሚዲያ ኔትወርክም ይሁን በቀላሉ ልታገኙ ትችላላችሁ ማለት ነው። ፖፖ እንዴት ነው ዳውንሎድ አድርጌ መጠቀም የሚችለው? እንዴት ነው ኤጀንት መመዝገብ የሚችለው? ሆስትስ እንዴት ነው መሆን የሚችለው? ሆስት እና ኤጀንት ብቻ መሆን ሳይሆን እዚች ጋር ኮይን ትሬድ ካልተከፈተላችሁ ብዙም ገቢ ላታገኙ ትችላላችሁ። እኔ ጋር ከመጣችሁት ግን እንዴት ገቢ ማግኘት እንደምትችሉና ሆስት እና ኤጀንት በራሴ ጋር አድርጌያችሁ በጣም ምርጥ ገቢ እንድታገኙ ሊያደርጋችሁ እችላለሁ። እስካሁን ድረስ መረጃው በጣም ከልብ አመሰግናችኋለሁ። ስለተከታተላችሁን ኑሩልን። ለምሳሌ ኮይን ትሬድ ላይ ገብታችሁ እንዴት ይህንን ኮይን መሸጥ እንደምትችሉ እዚች ጋር ኮይን ካላችሁ ወይም ዊዝድሮ በምታደርጉ ሰዓት ኮይን ካላችሁ እንደዚህ መሸጥ ትችላላችሁ። 9,000፣ 8,000 ከ8,000 ጀምሮ መሸጥ ትችላላችሁ። የትላንትና ነው። ለምሳሌ እነኚህ 50 ሺህ 20 ሺህ 50 ሺህ ከትላንት ወዲያ ያገኘሁት ደግሞ ይሄው ከ195 ማለት ወደ 3,000 ኢትዮጵያን ብር። ይህንን ደግሞ መልሼ ሲሸጥ 97,000 ደግሞ ተጨማሪ ከዛ በፊት ያገኘሁት እንዳለ የየቀኑ 97,000 አሁንም ተጨማሪ 100,000 ሽያጭ 50,000 30,000 100,000 20,000 እነኚህ እንዳለ ሽያጭ ናቸው። ገቢ ደግሞ ይኸው 195,000 አሁንም ድጋሚ 20,000 ወጪ ገቢ ደግሞ አሁንም 97,000 እንደዚህ ገቢ በጣም ገቢውን ማግኘት የምችሉበት እንደዛም ደግሞ መሸጥ የምትችሉበትን ይሄንን ኮይን ትሬድም እከፍትላችኋለሁ። ኮይንን ለሰው ብቻ በመሸጥ 100,000 ኮይን ከፈለጋችሁ በ2,000 ብር ከፈለጋችሁ በ3,000 ብር ከፈለጋችሁ በ1,900 1,700 በ2,500 እየሸጣችሁ በተስማማችሁት ዋጋ ለሰው በመሸጥ 100,000 ኮይን ሞልታችሁ በ1,900 ገዝታችሁ 2,000 እስከ 3,000 መሸጥ ትችላላችሁ። ይሄን ይመስላል እንግዲህ ፖፖ ስራ። ፖፖ ላይ የምር ከልብ ከሰራችሁ በጣም ጥሩ ገቢ ልታገኙበት ትችላላችሁ። እንደዛም ደግሞ ሪፈራል እቺኛውን ኢንቫይት ፍሬንድ የምትሏን ብቻ በመንካት እቺ ዳር ላይ ያለችውን በመንካት አንድን ሰው በማጋበዝ እስከ $14 ድረስ ማግኘት ትችላላችሁ። ያ ሰው ጋብዛችሁ በመጀመሪያው ሳምንታት ለ10 ቀን ይሁን ለ15 ቀን ይሁን አክቲቭ ሆኖ የሚሰራ ከሆነ እናንተ በጣም ይሄን $14ን በቀላሉ እስከ 60 ቀን ውስጥ ልታገኙ ትችላላችሁ ማለት ነው። ያንን የመዘገባችሁትን ሰው ጠንካራ
አክቲቭ ማድረግ አለባችሁ። ያ ሰው አክቲቭ ጠንካራ ሆኖ ከሰራ እናንተ በቀላሉ ገቢ ታገኛላችሁ ማለት ነው። እንዴት ነው መጋበዝ የምትችሉት? ይቺን ኢንቫይት የምትለውን የመጨረሻን ትጫናላችሁ። እሷን ከተጫናችሁት በኋላ ይሄን የመጀመሪያውን ሼር የምለውን ትነካላችሁ። ሼር የምለውን ከነካችሁት በኋላ ታች ላይ ኮፒ ሊንክ የምትላለች እሷን በመንካት ኮፒ ታደርጋላችሁ። ከዛ ወደምትፈልጉት ሶሻል ሚዲያ ትሄዱና ፖስት ታደርጋላችሁ ወይም ፔስት አድርግታችሁ ለዛ ሰው ትልካላችሁ ማለት ነው። ይሄን ይመስላል። ሰውን ጋብዙ፣ በደንብ ስሩ። ወጥራችሁ ከሰራችሁ ጠንክራችሁ ከሰራችሁ ገቢ ታገኛላችሁ። በጣም አሪፍ ገቢ እንደዚህ ማግኘት የምትፈልጉ ከሆነ እባካችሁ በውስጥ ኮንታክት አድርጉኝ። አሁን ራሱ ያወጣው 3000 ብር ነው። ከዚህኛው ላይ የቀነስኩኝ ስንት ሺህ አለ? አሁንም ወደ 7000 ብር አካባቢ እዚህ ላይ አለኝ ማለት ነው። ያ ማለት ምንድነው? ይሄ በአንድ ሳምንት በሁለት ሳምንት የመጣችው ገቢ ናት። በሳምንት እስከ 10,000 እስከ 20,000 እስከ 30,000 ማግኘት ማለት ቀላል ይኸው ቀላል ነው። እኔ በሳምንት 10,000 ከሰራሁኝ በወር 40,000 ብር 50,000 ብር ልሰራ እችላለሁ ማለት ነው። እናንተም ዛሬ ጀምራችሁ ጠንክራችሁ ወጥራችሁ ከሰራችሁ ስልጠናውን ብቻ በመከታተል በሁለት ወር ጊዜ ውስጥ በትንሹ በሁለት ወር ጊዜ ውስጥ ከ10,000 ብር በላይ ገቢ በየወሩ ማግኘት ትችላላችሁ። በደንብ ጠንክራችሁ ከሰራችሁት በወር እስከ 50 100,000 ብር ማግኘትም በጣም 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 ቀላል ነው። በፖፖ በጣም ከልብ አመሰግናችኋለሁ። ጠንክራችሁ ወጥራችሁ ስሩ። የኔን አይዲ ይሄኛው ነው። ኮፒ እያደረጋችሁ ሄዳችሁ ከሃርቦር ሚዲያ ኔትወርክ ስር ወይም ይሄን ቪዲዮ ባገኛችሁበት ፌስቡክ ላይ ይሁን ትዊተር ላይ ኢንስታግራም ላይ ይሁን ዩቲዩብ ላይ ይሁን ባገኛችሁበት ቦታ ላይ ሄዳችሁ ኮሜንት ጻፉልኝ። ወይም ደግሞ በስልክ ቁጥሬ ቀጥታ ልታገኙኝ የምትችሉበትን ስልክ ቁጥሬ ልንገራችሁ። 0962 የኢትዮጵያ ስልክ ነው። 99 አሁንም 99 መጨረሻው 88 በዚህ ቁጥር ብቻ ልታገኙኝ ትችላላችሁ። ሃርቦር ሚዲያ ኔትወርክ ላይ ከሊል ነበርኩኝ። ለተጨማሪ መረጃዎች ለማንኛውም አይነት መረጃ ተጨማሪውን ነገር እና ሙሉ ኢንፎርሜሽን እንዴት አክቲቭ ማድረግ እንደምችሉ ምን አይነት ጌሞችን በመጫወት ብቻ በጣም ብዙ በቀን ራሱ ይሄንን ማግኘት የምትችሉበት 10,000 የምሰሩበት በቀን ምን አይነት ጌሞችን ብትጫወቱ የቱ ጋር ብትጫወቱ እንዴት ብትጫወቱ እንደምታገኙ ይሄን ሁሉ ልነግራችሁ እችላለሁ። እዚህ ጋር ደግሞ ቅድም ያወጣሁት ዊዝድሮ ምን አለ? ሰክሰስፉል ዊዝድሮ $20 ልከሃል አለኝ። በጣም ደስ ይላል። ጠንክራችሁ ወጥራችሁ ስሩ፣ በርትታችሁ ስሩ፣ ገቢ አግኙ። ገቢ ካገኛችሁት በኋላ ደግሞ ያው ለኔ ሼር እንደምታደርጉልኝ እርግጠኛ ነኝ። የወጪን ደግሞ ለኔ ጀባ በሉኝ። አመሰግናለሁ እስከ መጨረሻ ከኛ ጋር ስለሆናችሁ። ሃርቦር ሚዲያ ኔትወርክ በሁሉም በኩል ፎሎ ስላደረጋችሁን በትዊተር፣ ኢንስታግራም፣ ፌስቡክ፣ ዩቲዩብ እና በቴሌግራም በኩልም ስላገኛችሁኝ ከልብ አመሰግናለሁ። ቸር ሰንብቱ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። መልካም የፖፖ ዘመን